ቪዲዮ የለቀቁ አይደለም። ይቅርታ አድርጉልኝ። ብዙ ጥያቄያችሁ ስላሉ በውስጥ በኮመንት እንደዚህ እያመጣችሁ እየጠየቃችሁ ስለሆነ የትምህርት ላይ መለስኩ አይደለም። ከእንቅልፌ ነው የተነሳሁትኝ። የተባለ ሰራ ነው ተጧጧት። የሆድ ድርቀት ያለባችሁ የሆድ ድርቀት ነው መዘዙን የሚያመጣው። ሀባይ ለብ ያለ ውሃ አድርጋችሁ እና ብዙ ልጆች ስሜቱ ምንድን ነው ስሜት አለው ወይ ብላችሁኛል። ህመሙ እንዴት ነው የሚያደርገው ብላችሁኛል። እና ሀባይ የማህፀን መንሸራተት በተፈጥሮ እኔ እንዳጋጠመኝ ማለት ነው ህመም የለውም። አያምም እንደዚህ የሚያደርገው ብያላችሁ አያምም። ብቻ ምንድን ነው ወይ ቆማችሁ ወይ ሽንት ቤት ሄዳችሁ ታጸዳታችሁ ስትወጡ ያላለቀ ነገር ያለ የሰማችሁ ልብ ሽንት ማለት ነው። ሰገር አይደለም። ሽንታችሁ ስትወጡ የሆነ ያላለቀ ነገር አለ። ድጋሚ ሄዳችሁ ለመሽናት ትፈልጋላችሁ። የለም ግን እሱ ግን አይደለም። ግን ማህፀናችሁ ሲወርድ እንደዚህ የሆነ እንደዚህ ወደ ታች ይገፋችኋል። ወይም ወደ ታች እንደዚህ የሚገፋ ነገር አለ ስትወጡ ተጸዳታችሁ ከወጣችሁ በኋላ እና በጣም ነው የሚያስደነግጠው። እኔን ያደረሰብኝ ነው የምነግራችሁ ነው። በቅድንግት ብዬ ሄጄ ቁጭ ነው ብሎ ቶሎ ማለት ነው። ቶሎ ሄጄ ቁጭ ነበር ወንበር ላይ ደግሞ ስትቀመጡ መሸት አርጉበት። ረጅም አርጎ ይዞላቸዋል ማለት ነው። ይገፋላቸዋል። እሱ ራሱ ያግዛል። ስትቀመጡ ደግሞ ልክ የሀገር ቤት አቀማመጥ ድሮ ሳንመጣ እንዴት ነበረ? ልክ የሀገር ቤት አቀማመጥ ተቀመጡ። ቁምጭ ባሉ በቀኝ እግራቸው ስብስብ አርጋችሁ ስትቀመጡ በልገዳት እሱም አንድ ሰበብ ይሆን ብለን ሄባስ ልክ እንደፈለገ ነው ብርግድ ብለን የምንቀመጠው። እሱንም ቆጥቡት። ስትቀመጡ ሽንት ቤት ገብታችሁ ስትጸዳዱ እንደፈለገ ቁጭ እንበልና ተቋጥበን ቁጭ እንበል ብለን ተጸዳድተን መውጣት አለብን። እናግዘዋለን እኛ ራሱ ካላታች እኛም የሆነ ትሪትመንት ለማድረግ ማለት ነው። እና ስትቀመጡ እንዳልኳችሁ ነው። እግራችሁ እንዲህ መቅጠም ቀግጥማችሁ ቁጭ ብሎ ስንበላም ስንጠጣም አገር ቤት እንዴት ነበረ? ቡና ሲገዳ ሲበላ ምናምን እኮ እንደፈለግን አንቀመጥም ነበር። ከላይ ሰርቻለሁ እስኪ በርድ ድረስ እናፈላባችሁ። ህመም የለውም። ህመሙ ምን አይነት ነው ስሜቱ ላላችሁ ልጆች ነው። ህመም የለውም ግን ይሄ ነው ስትቆሙና ሽንት ቤት ሄዳችሁ ስትመጡ እንዲህ ወደታች ይገፋቸዋል። እንደዚህ ወደታች ይገፋቸዋል። ደግሞ ይሄ ከመከሰቱ በፊት ከመከሰቱ በፊት 15 ወይም 10 ቀን እንደዚህ ቀን እንደዚህ ብቻ ትንሽ ቀደም ብሎ ፈሳሽ ይበዛል። ፈሳሽ በጣም ይወርዳቸዋል ማለት ነው። ይሄን ሰላት ራሱ ቶሎ ሱና የምትሰግዱ ልጆች ታውቃላችሁ። ይሳሉ ፈርዱ ሰጣችሁ ሱና እስከሰግዱ ድረስ አይጠብቃችሁ። ፈሳሽ በጣም ይወርዳል። እሱም አለው ምልክት ነው። እሱ ከመውረዱ በፊት ምልክቱ ነው መሰለኝ። እንደዛ ነው። እኔ እንደዛ ነው ያጋጠመኝ። በጣም ፈሳሽ ይበዛብኝ ነበር እና ጤነኛ እንዳልሆነ አውቃለሁ። ፈሳሹ ግን ይሄ ነገር ነው ብዬ አላሰብኩትም። ባየም ከዛ ምን ላይ ነበር ያቆምኩት? አዎ ስትቀመጡ ሽንት ቤት ስትገቡ ቆጠባችሁ ራሳችሁ ሰብሰብ አድርጋችሁ ተጠቀሙ። ከመጣባችሁ በኋላ ራሳችሁን መጠበቅ ማለት ነው። ህመም የለውም። ህመም አለው ወይ ላላችሁ ልጆች ነው። ይሄ ከእንትናችን በላይ ምንም የሰማን ነገር የለም። እሱ ብቻ እንዳልኳችሁ ነው። ሽንት ቤት ሽንተን ስንወጣና ቁጭ ብለን ተነስተን እየሰራን እያለ ድንገት ወደታች እንደ ቦምቡ ነገር አለው። በጣም የሚያስደነግጥ ወደታች እንደዚህ ግፍት ያደርጋል። አንዴ ብቻ አይደለም። ከዛ ይሄ ሲፈጠር ቶሎ ሄጄ ቁጭ ነበር ብለው ለምኮን ያንቀጠቅጣል። ምንም ያደርጋል። አልሐምዱሊላህ ማስወገድ ያለባችሁ ነገር መጠንቀቅ ባለብቆ ላይ ሁሉንም ነግራችኋለሁ። ግን በትዕግስት ስሙት። በትዕግስት ሰምታችሁ አዳምጣችሁ ይሄ ነገር እንዳይከሰትባችሁ። እኛ ለሰዎች ደራሾች ነን። ካላህ በላችሁ ማለት ነው። ነገር ተፈጠረ እንላለን። ግን ለእኛስ ማን ነው? የውስጣችሁን አውጥታችሁ ካልተናገራችሁ የሚረዳችሁ የለም። ወይም የሆነ ነገር ከተቸገራችሁ የሆነ ነገር ከተካካጣማችሁ ነውና ተናገሩ። የሚያስወራ ነገር የለም። እኔ ነገር እኮ መጀመሪያ ጊዜ ልክ እንደተከሰተ ሙስጠፋ ሊሄድ ነበረ። ግን ስሙን ባለማወቅ ሄጅ ሌላ ስበት እንዳልፈጥር ብዬ ነው ቲክቶክ ላይ ስሙ ምንድን ነው ብዬ ባልኳቸው መሰረት ሁሉ ሰው እንዳለበት የተረዳሁት። አብዛኛው ሰው ተጠቂ እንደሆነ የተረዳሁት። ስለዚህ ኑ ያለባችሁን ነገር ተናገሩ፣ አትሸፍኑ። ለምሳሌ እኔ ተጠቀምኩት እነሱ ተጠቅሞት ቢድንበት እንደዛ ሁሉም እንደዛ እያደረገ ሙስተሽፋ ስራ ታጣ ነበር ማለት እኮ ነው። ስለዚህ እርስ በርስ እየተነጋገርን እኔ አጋጣሚ ይሄ ነው ደግሞ ምን አለ መሰላችሁ ዋናው እንትኑ ደግሞ ይሄ ምንድን ነው ሰሌሊያ ይሄድና መድኃኒት አለ። መድኃኒቱ ምንድን ነው?
ይሄ ሰደድ የድነት መድኃኒቱን እና ይሄ አረብኛ ያላወቅነው እንትኑ ማለት ነው ሰነመኪውን ይሄ ቀርጻችኋለሁ እቀርጽላችሁ እና መድኃኒቱን ደግሞ ድርቀት ላለባችሁ ማለት ነው። የማህፀን መንሸራተት የሚያመጣው የሆድ ድርቀት ነው። አንዲት እህታችን እዚህ ኮመንት ላይ እንዳያስቀመጥኩት ከእንቅልፍ ያው ነው የተነሳሁት። ያው ጠዋት ስለሆነ የምንጠጣው ማለት ነው። እንደው እኔ ብትተባበሯት እና ይሄን ነገር የሆነ ነገር ብትነግሯት ደስ ይለኛል። እና አስቡት ከጀመራት ራሱ ቆይቷል ማለት ሐኪም ቤት መሄድ እንዳልታከም አይዲ የለኝም ማለች። አህባብ ይሄን እጅ ልጅ የሚተባበራትና የሚያግዛት ካለ ኮመንት ጻፉላት ከታች ማለት ነው። ይሄን አሁን ተኝቼ ስነሳ ድንገት አጋጣሚ ተፋስቼ እንኳን በፊት ተደፍቼ ከተኛው የሽንት ፊኛዬ ነው ቧንቧዬ ነው ይደፈናል አለች። ሰዎች ልጅ ነገር ከመሆኗ በፊት የሆነ ነገር ማለት ሄዳ እንዲሄጄ እንዳልታከም የሽንት ፊኛዬ ምንድነው ማለሽ ሄጄ እንዳልታከም አይዲ የለኝም ማለች። አባይ የምትተባበሯትና መታግዟት ካላችሁ ተአግዟት ፕሊዝ። ሌላው ደግሞ እቺ ልጅ የመጣበት በምጥ አይደለም በሌላ ነገር አይደለም፣ ወድቄ ነው አለች። طيب ወድቄ ነው መድቤት እያጠብኩኝ ወድቄ ነው አለች። እንግዲህ በመውደቅ ነው የመጣባት ይሄ መንሸራተት ማለት ነው። እና አላህ ይጠብቃችሁ ከክፉ ነገር። ወላሂ በሰው ሀገር እኛ ለሰዎች ካላህ በታች ሰበብ እንሆናለን እንደርሳለን። እኛ ሰዎች ሁለኛ ብዙም አይደለም ማለት ትችላላችሁ። ሰዎች የሚተባበራ ሰው ካለና የሚያግዛ ሰው ካለ እባካችሁ ኮሜንት ጻፉልን።